አንድ መልአክ ብቻ ነች ያለችኝ። እሷም አንቺ ነሽ። እመኝ፣ እሱ ተቀይሮ አያውቅም፣ መቼም አይቀየርም። ስለዚህ መልአክህን ይህን ያህል ልታስቀናት አይገባም። ይሄ ሁሉ ያንን ትዳር በሚስጥር አድርጌ ስላያዝኩት ነው። እመኝኝ፣ ከአሁን በኋላ ምንም አይነት ነገር ካንቺ አልደብቅም። አንቺም እኔን ምንም ነገር እንደማትደብቅኝ ቃል ግቢልኝ። እሺ ፍቅር፣ ለምን ብዬ ካንተ ነገር እደብቃለሁ? ካንተ ምንም ነገር ደብቄ አላውቅም እኮ። ምንም ሚስጥር አይኖርም ፔሊን፣ ምንም ጨዋታ አይኖርም። በእርግጥ የተወሰነ ጨዋታ አንቺን ለማስደሰትና ልብሽን በደስታ የሚያስፈነጥዝ ነገር ሊኖር ይችላል። ፔሊን፣ ምን እያረግሽ ነው? ለብሽ አለቀልኝ። ይህን እቅድ በመውጣት የማዎች ነው በቃ። አሁን ደግሞ የት ነው ያሉት? ቡለንት፣ ወዴት እየሄድክ ነው? አሁን ትክክለኛው ሰዓት አይደለም እኮ። ሰውዬ፣ እዛ ጋር ብዙ ጥሩ ብርሃን የለም። ብቻቸው ነው ማትተዋቸው። ወንድሜ፣ አረ ወዴትም ልሄድ አይደለም። ሲናንና ፔሊን እስካሁን አልመጡም። ልፈልጋቸው ነው። አይ እባክህ፣ አሁን ሲናንና ፔሊንን እርሳቸው። ስለ ባሻክ ብቻ ተጨነቅ። ካክስት ልጅ ጋር ብዙም የምትስማማ አይመስለኝም። ምን መምሰል ብቻ፣ እውነታው ነው እንጂ። አይ ከአክስቴ ልጅ ጋር በደንብ ነው የምትስማማው። አታስቡ፣ አንዴ ማውራት ከጀመሩ በቃ ይግባባሉ። በሉ ነው እዚህ ጋር እንቀመጥ። ተቀመጡ። አዎ እርግጠኛ ነኝ። አታስብና ሁለቱንም አውቃቸዋለሁ። ወንድም የባከዛ ና። እኔ ግን እያስጠነቀቅኩ ነው። አታስቢ። ሁለታችንም ከሰርጉ በፊት መገናኘታችን በጣም ጥሩ ነው አይደል? አታምኝም? ቀደም ብሎ ስለተዋወቅን እጅግ በጣም ደስ ብሎኛል። ጥሩ ነገር ነው። ሰርግ ለመደገስ ፍላጎቱ እንዳላችሁ አላወቅኩም ነበር። ልንጋባ ነው ብሎ ሲነግርሽ እሱን የምጠብቅ ይመስሎኝ ነበር። ያው እኔ እስከማውቀው ድረስ በእንዳንቺ አይነት እድሜ ላይ ያሉ ሴቶች በብዛት ቀለል ያለ ነገር ነው የሚያዘጋጁት ብዬ ነው። በእኔ እድሜ ያሉ ሰዎች እኮ ትዳር ሊይዙ እንደሆኑ ለማሳወቅ ድል አድርገው ነው መደገስ የሚወዱት። ለድግሳቸው እጅግ በጣም ነው የሚሰሩት። እኔ ደግሞ እንደዚህ ያለ ቅንጦት አይመቸኝም፣ ብዙም አይመቸኝም። ከአንቺ የሚጎርልሽ እንግዲህ እሱ ነው። ይቅርታ። ምንም አይደለም። ንገርኝ እስኪ ስንት ዓመትሽ ነው ባሻክዬ? 29 ነኝ። እየቀለድሽ ነው መቼስ? ውይ አዎ፣ ሁሉም እንደዛ ነው የሚለኝ። ምክንያቱም ቀጫጫ ሰውነት ስላለኝና ትንሽዬ ስለምመስላቸው ነው። አንዳንድ ሰዎች 23 መሆን አለብሽ ነው የሚሉኝ፣ ግን መልካም ሰው ለመሆን እየሞከሩ ነው። አይ ምንም አይደለም ውዴ። አመሰግናለሁ። ከዛም ያነሰ ቁጥር ነበር መጥራት የነበረባቸው። ማለቴ ያው እኔ በጣም እያሾፉብሽ ይመስለኛል። ገና እንዳየውሽ 37 ወይም ከዛ በላይ ነው የመሰልሽኝ። ችግር የለውም፣ ብቻ መልካሙን እንመኝ። እኛ ይሄ መልካም እንደሆነ ነው የምናስበው። ያሲራን አይደለም? እና በፍቅሯ ያበደላት ሴት ደግሞ ይች ነች። ፔሊን ከዓይን ያውጣት። የውበት ምሳሌ ናት። እሱ ምርጧን ነው ያገኘው። 37 ስትይ ምን ማለትሽ ነው? አንቺ ነሽ 37። በስርዓት ራሱ ልጠሪው አልቻልሽም፣ ምክንያቱም 37 አንቺ ስለሆንሽ ነው። እናንተ እስካሁን የት ነበራችሁ? በአጭሩ እሷን ለማሳመን ከባድ ነበር። አሁንም ቢሆን ከባድ እኮ ነው። እህቴ ሳፊ እዚህ ናት። የአክስቴ ልጅ ታውቋት የለ? ማን እንደመጣ ተመልከቱ። የኔ ውድ፣ ሌላኛው ልጅ የኔ ውድ። ፔሊን ልናሳመናት የነበር የሚያቀድነው ቅድ ነው። እና እርሱ ከተነሳ ምን ልናደርግ ነው? በደንብ ነው የሚነሳው እንጂ በጣም ጠንቃቃ መሆን አለብን። ነይ። አቤት እህቴ ሳፊ፣ የማይታመን ነገር ነው። ቅንጣት ታክል እንኳን አልተቀየርሽም እኮ። ወይ ሁሌም ቢሆን ካፍ ጥሩ ነገር ነው የሚወጣው። የኔ ውድ። ውይ ሳፊ፣ ስላየሁሽ እጅግ በጣም ደስ ብሎኛል። እና ደግሞ ስለ ምግብ ቤቱ እህቴ ሳፌን በጣም ደስ ብሏታል። ሳፌ ለምን ራስሽ አትነግሪውም? ሳገኘው ምናምን እያልሻል ነበር። በይ ነገሪዋ። ሳገኘው ነግሯል። በጣም ከልቤ በጣም ደስ ብሎኛል። ለምግብ ቤቱ ያደረግሽልኝ ውለታ መቼም ቢሆን አልረሳውም።
እኔ ምን አደረግኩና? ያው አንዳንዶቹ ገንዘብ ይሰጣሉ፣ አንዳንዶቹ ደግሞ ጸሎታቸው እንደዛ ማለቱ ነው። ሲናን ማስታወሱ ጥሩ ነገር ነው። እኔ ራሱ በደንብ አላመሰግንኩሽም። በጣም አመሰግናለሁ። ምን አደረግኩኝ ውዴ? እንደውም ከዛ በላይ ባደርግ ምኞቴ ነበረ። እውነቴን እኮ ነው። ሲናን እኛን የሚያስተዋውቀን አይመስለኝም። ሰላም፣ ፔሊን እባላለሁ። የሲናንና የቡለንት ጓደኛ ነኝ። ለሲናን ከጓደኛም በላይ ነኝ መሰለኝ። እሷ ፍቅረኛዬ ናት፣ እህቴ ሳፌ። ስለተዋወቅኩሽ ደስ ብሎኛል ፔሊንዬ። ልክ እንደ ስምሽ አንቺም ውብ ነሽ። ቆንጆ ህይወት እንዲኖራችሁ እመኝላችኋለሁ። በጣም ጥሩ ሰው ነሽ። በጣም አመሰግናለሁ። ጥሩነት አይደለም ውዴ፣ ቡለንትዬን ጠይቂው። እኔ መቼም ቢሆን አልዋሽም። በለው እህቴ ሳፌ ዛሬ ከበድ ያለ ደስታ ስሜት ውስጥ ናት። ቆይ አንዴ፣ ቤት ውስጥ የተሰራ የሎሚ ጭማቂ አለ። ውስጥ እንግባና እንጠጣው አይመስላችሁም? ኑ ግቡ፣ ኑ። ለምንድን ነው